ዘመድ የሚቀጥል ሰው ክፉ አይነት አሟሟት አይሞት ይወጣዋት ድንገት ካላዳመጣችሁ ማናቸው ሰይድ ኢብኑ ሙሰይብ من افضل التابعين له ዘመናቸው ላይ አንድ ቤቱ ተደረመሰ ሰው መተወሳቸው ጋር እገሌ እኮ ሞት አሏቸው ምን ሆኖ ሲሉ ቤት ተደረመሰበት አሉ ምን ተደረመሰ በቃ ሲደረመስ خلاص ሞቷል ብሎ ነው ሳይነገራቸው ገርሟቸው እገሌ አለው አይ እንዴ አይሞትም አሉስ እንዴ አይነት አሟሟት አይሞትም ይወታሉ ሄደው ድንጋዩን ሲያነሱት አንድ አጥንታቸው ሳይሰበር ወጣሉ የተገረሙት ለሰውየው ሳይሆን ሰይድ ኢብኑ ሙሰይብ እንዴት እንደዛ አሉ እንዴት ነው ሲሏቸው ይሄ ሰው ዘመድ የሚቀጥል ሰው ነው አሉ ዘመድ የሚቀጥል ሰው እንዲህ አይነት አሟሟት አላህ ይገለውም አሉ አላህ صلي على الحبيب ለወላጅ ለአባትና ዱዓ መተዋሉ ሐያተን በመከራ ይሞላዋል ዘመድ ስትቆርጥ አላህ ከረህመቱ ይቆርጣል ለዚህ ነው መከራ የምታየው ኡመቱ ላይ ረመዳን ላይ አንድ መመለስ ያለብን ያው እዚህ መጅማዕ ውስጥም ዘመድ ይቆርጣችሁ ካላችሁ ለአላህ ብላችሁ ታረቁ ለአላህ ብላችሁ አፈውና ሊላህ በሉ አፈውና ሊላህ ለአላህ ብለን አውፍ ብለናል ብላችሁ ካሁን ከዱዓ በኋላ ሄዳችሁ አውፍ ተባባሉ ይሄው ለተራዊህ ከሰገድከው አንድ ዘመድ የቀጠልከበት እኮ አላህ ዘንድ እሱ ሊበልጥ ይችላል ዋጅብ ነው እሱ ይሄ እኮ ሱና ነው ተራዊህ ስላልሰገድክ እኮ አኺራ ተጠየቀው ዘመድ ከቆረጥክ ግን አላህ ይጠይቃል አያ ለዚህ እኮ ነው ጃሂል ወንጀሉስ የሚወድቀው በዚህ አይደል በአቅሉ ነው የሚገዛው አላህን በሸሪዓ ሳይሆን አላህ እኮ ነው ያዘዘ فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله كويلا الله يتبقى زمر كما قرأت الله يتبقى عندنا حبت سلاغن زمر يقرأ ይሄ ገንዘብ የሰጠህ አላህ ተተሃው ከከፈነህ ጋር ከተጥጋነው ቀብር የምትገባው አትርሳት እሷን ቀን አላህ ኮነ የሰጠህን ገንዘብ እንዲያውም ለዘመድ እኮ ቸር መሆን ነበረብህ እኮ ለሁሉ ማን ምን ላግዛችሁ ማለት እኮ ነበረብህ አላህ የሚወደው ይሄን እኮ አላህ ይወፍቀን ነብያችን ደሃ ይወዱ ነበር ደሃ ምን ወደ አላህ ያርጋን ረመዳናችንን መቅቡል አላህ ያርጋው የተጨነቀ ሁሉ አላህ ይፈርጀው የታመሙትን አላህ ያሽርልን ሐበሻም የአማን አገር የሪዝቅ አገር